በአንድ ወቅት ሁለት ሰዎች ገበያ ውስጥ አንዱ ሬት ወይንም ስብሪ ተቀምጦ ይሸጣል፣ ሁለተኛው ደግሞ ማር ይሸጣል። አጠገብ ለአጠገብ ሆነው ማለት ነው። ታዲያ ሬት የሚሸጠው ሰውዬ በፈገግታ ሰውን እያዝናና ሰውን እያሳቀ ይሸጣል። ይሄ ማር የሚሸጠው ሰውዬ ደግሞ በኮስታራ ፊት ሰውን እየሰደበ ሰውን እየዘለፈ ይሸጣል። ታዲያ በአጭር ጊዜ ውስጥ ይሄ ሬት የሚሸጠው ሰውዬ ስራውን ጨርሰው ጓዙን ጠቅልሎ ሊሄድ ይሄ ማር የሚሸጠው ሰውዬ ይጠይቀዋል። እኔ እኮ ማርን እየሸጥኩኝ ነው፣ አንተ ሬት እየሸጥክ ቶሎ ጨርሰሃል፣ ምንድን ነው ሲለው፣ ይሄ ማር ሬት የሚሸጠው ሰውዬ ምን አለው? እኔ እኮ አለው ማር በሆነ ምላስ ሬትን እየሸጥኩኝ ነው፣ አንተ ግን ሬት በሆነ ምላስ ማርን እየሸጥከው ነው አለው። ልዩነቱ እዚህ ጋር ነው። በጣም ደስ የሚል ምክር ነው። አልሐምዱሊላሂ ረቢል ዓለሚን።